ድሮ እልቦካል ጫንቆካል አንዘብላ ጭንቀቱን ስትከፍለው ታቀዋለሁ እሺ አጠፋለሁ እንዴ ሁለት ሳንቲም ያልተቀበልሽው ኪያገን የምን ሳንቲም የቀድሞ የታክሲውን ሳንቲም ለምን ታክሲው ለብር አዎ ለብር ነው አዎ ደብሩንም አዎ ለብሩ ነው ስንመርስ እንድትቀበይ አዎ ለብር እንዴ ሁለት ብር አንቺ ነው የተለወጠው አይመለከትሽም ለጎጠም አለጎጠም አንቺ አንተ ለብር እኮ ነው ሄለዛ አጥፌን ስልክ እንደለከትሽ አዎ ስንመርስ እንድትቀበዩ ለብር ምን ብዬ ነው ለብር የምቀበለው ከታክሲ መልስ እኮ ነው የራሴ ብር እኮ ነው ኧረ መስማም አንድ ብር ለብር አታውቂም አንቺ ምን ነው ጋሺ አቁም በቃ ማሽን ይጎዳብኛል ልቀለው ማሽን ይጎዳል አንተ ታጥኗል አይደል ቆይትኛው ማሽን ይዋለከስ ነው ታይሰፈ እንትና ያልማስ ስራውያ አንተ ቆይ ማሽን እንደው ማሽን ለመጠበቅ ራስህ ስራ እኔ ካልጋ ውጪ ነው የለኝም ታውቃለህ እኔ ቀለም መቀባት ነው እኮ ተማርኩ እና ማሽን ጋር ምን ትሰራለህ አረካችሁ ቃውን ተውት አረባካችሁ ተው ምን ናችሁ ነው የሸለላችሁ ነው መጣጠኝ እኔ እሱ ነው ኢንጂነር ይታለኝ ምድፍ እሺ ይታለኝ ምድፍ የትኛው ነው ምድፍ ያልጋው አልገባም ኧረ አልገባም ማለት እሺ ማን ነው ቆርጦ አስቀምጠው እዚህ ያለው ይሄው ይሄንን እኔ እሺ አውልቀና አረጋሽ መጨረሻ ዛሬ ብቻ አንድ ብቻ እውነት ያምራል ክብር አወቅ አውልቀና ውጣ አይና ለና ሰው ሴት አሳዳለሁ ውጣ ወደዛ ደሞዝ ብለህ ትመጣለህ ሁለት ኧረ አፈር ብለህ አንድ እንትን ቆረጥክ ብለህ አንድ እንጨት እንትን ብለህ እንትን ትላለህ እንደዚህ አይነት ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት ዋይፋይ እየሰራ አይደለም ደንበኛችን አይ ተበላሽቶ እየሰራ ነው ምን አይነት ጥያቄ ነው የምጠይቀኝ አተ ጥንብ ነገር ነህ እንዴ ምን አይነት ወሬ ነው የምታወራው አው ተበላሽቶብኝ ነው አትልም ጀዝባ እሺ አትሳደቢ አው ተበላሽቶብኝ ነው እንደዛ ነው የሚባለው እዚህ በሚሊዮን አይደለም እኮ የሚከፈለን ልክ ነው ምነግርህ ክብረ ቢስ ደንበኛ ቢያንስ የፈለግከውን እስክታገኝ ወሬን አታሳምርም ወይ ኮምፒውተር ሳይንስ አጥናና ራስህ ስራው ካንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈታ የተቀመጥኩት እንደመጣለ ታወራለህ እንዴ የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም አባታ አንተን በሚያናግር መልኩ ሰው ታወራለህ እንዴ ጀዝባ በቃ አንተ ያለ ፍቅር ተጥለ ስላደግ ሁሉም ሰው እንዳንተ ነው ማለት ነው ይህ ሰውን ተናጋሪ ያደርጋል ከንቱ ምን አይነት መብራት ነው የሚበረው ሻውን ራውተር ገመዱ ተልጧል እሱ ነው መሰለኝ ያልተጠየቀውን አትመልስ ያልተጠየቀው ራውተር ነው ገመር ነው ቀይ ነው የሚበረው እሺ በቃ ቀይ ነው የሚበረው ከየትም እየተለቃቀሙ እየደወሉ እዚህ ስራ መስራት አንድ ስልክ ለአንድ ደቂቃ ምናምን ይፈጃል በዛ በእናንተ ምክንያት ድንቁርቁር ነው በቃ አባ ሰላም ነው በሰላም ነው ምንድነው ወርደ የተደረኩትን ስላላየህ እኮ ነው የተደረኩትን ስላላወቅኩ ምንድነው ይኸው ለፋሲካ አንድ ቅልጥም ሰጡኝ ዶሮ ይኸው ዳግማትን ሲደረሰ እያሞቁ እያጋሉ እያንከተከቱ ይኸው ይሰጡኛል ቁርስ ምሳራት ነው ዶሮ ዶርኩኝ ኮኮኑ ያልኩኝ እኮ ነው ምኖረው እኮ ይሄ ኑሮ ነው ከዚህ ኑሮ ሞት አይሻልም የኔንሽ ለማና ቤት ምንድነው አንተ ምን ሆንክ እኔ ቤት ስገባ እኮ የባለፈው ዶሮ ላይ ከልሰው ሊሰሩ ሽንኩርት እየከተፉ ነው አሁን ስገባ የባለፈው ዶሮ ላይ አዎ የዶሮ ጣም ሳይጠፋ እንስራ አረ እናቴ ቀርበይ ምንድነው ናቸው ቸነፈራለ እንደ ቤታቸው በስመኛ ቤት ደግሞ እንደ ለምታቃለ ረማይ ይቀርበኝ ምን ነው እኔማ በግም በቃ ካየው ስለቆየው በግ ተራይ ላይ ነው እኮ አንድ በግም ምን አባት ልኮ ላይ ነው በቃ ላይ ነህ እኔ ካንተ ጋር ቤት ይችላል በግማ በግ ስትል ቃና ቤት የጮተን እኮ በግ ገዝተን መብላት ይችላል አረ ቃና ቤት ላይ ለመጀመሪያ ጊዜ ዲፖዚት ታረግ 100% ቦነስ አለው እዛ ላይ ገብተህ ተጫውተን ገንዘብ መስራት እኮ እንችላለን እኮ እንጫወት በቃ እንጫወት ድመት የዱር እንስሳ ነው የቤት እንስሳ ነው ድመት አዋ እሺ አንተስ የዱር ነው የቤት አንተ የዱር እንስሳ ነው የቤት ነው የቤት ነው አንተ አዋ እንዴት እንዴት የቤት እንስሳ ነው የዱር እንስሳ አንተ እኔ የቤት እንስሳ እንዴት በታድራለህ በይተኛለህ ቤት ይበላል ቤት ስለምታደር ብቻ እንዴት የቤት እንስሳ ትሆናለህ ቤት ይበላ የቤት ያይ ትምትራ
ታዲያውን ምን ይልኩ እንዴት ቤት ስላደርክ ብቻ የቤት እንስሳ ትሆናለህ እንዴ? አዋ ቤት ያድራለህ፣ ቤት በላለህ፣ ቤት አድራለህ፣ መተኛት ቤት ትበላለህ፣ ቤት ታድራለህ፣ ቤት ትጸዳዳለህ። አዎ ስለዚህ የቤት እንስሳ አዋ ሰካየው ሉቃ ባስቲ ምሪንዳ ስጠኝ። ምሪንዳ አለ ምን? ይኸው ምሪንዳ እኮ ነው ያልኩህ። ይሄ እኮ ሌላ እኮ ነው። ያው ነው ጽሁፉ ብቻ ነው የሚለያየው። ዝም ብለህ 100 ብር አምጣ ነው። እሺ ይኸው 100 እኮ ነው ያልኩህ። ይሄ እኮ 10 ብር ነው። ይሄም እኮ ያው ነው ጽሁፉ ነው የሚለያየው። እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ቀኖች ወይኔ ነርቼ ሳልጨርስ ነርቼ ናደረት ገባብኝ። ኧረ ወይኔ ገባብኝ። ወይኔ በቃ የፈለከውን ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? ውሸት አመጪው ምን ነው? ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንኪው ብራዘር። እሺ አመሰግናለሁ። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ። ደህና ነኝ። ይኸው ደህና ነኝ። እግዚአብሔር ቴንኪው በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምን ነው የምትለው? ወይኔ ግሬ ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ። ሄሎ ኧረ እባክህ ትራፊክ እንዳይቀጣ። ማን ይቀጣኛል? አየር ላይ አይደል እንዴ ያለ ነው? ምን ሆነ ነው? አወሩ መናከልከል መሆኑን አታውቁም? ታውቃለህ? እንጃ ፍቃድ አምጣ። አውርጄ ነው ከዚህ እንትን ላይ ምድር ላይ የሚበጣው። ኮራሌ ተሰብስበን እንዳማረብን ወደ መቶ ፍቅር ያስነብብን ተሰብስበን እንዳ ምንድን ነው እንዴ? የምን ጥቅት ነው? ላቦ ገንዘብሽን ያመጣዋል። ቆንጆ እጅ ላይ የጣለሽ እናቴ መጣው። እናቴ እቃውን እያየሽ እቃውን እናትሽ ሽቦ ነሽ፣ ፌሮ ነሽ፣ ድስት ነሽ ምናምን ከሰማሽ እና ያመንተሽ ደግሞ ሳልነግርሽ ማለት ምንቱ ኧረ ምንም የሚሸጥ ዕቃ እኮ ካለ ብዬ ነው። የምን ዕቃ ነው? አይ የሚሸጥ ዕቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው። ናምጣው እባክህ። አዎ ጠጣልኝ የኔ ጌታ ጠጥተ። መልካም አመት በዓል። አገኘኸው? ፍራሊው የምታመልጠኝ መስሎ ነበር። ቆይ ማነህ አንተ? ማነህ? አሁን 1 ደቂቃ ብቻ ነው የምሰጥህ። አንተ ነህ ወይስ አይደለህም? ማለት አልገባኝም። ማነህ? ድጋሜ አልጠይቅህም። አንተ ነህ ወይስ አይደለህም እኮ። ምን? አሃ አትናገርም? ትናገራለህ ወይስ አትናገርም? ነግሬህ ነበር። ከዚህ በላይ ስቃይን አሳያለሁ። አንተ ነህ ወይስ አይደለህም? እኔ እኮ ግራ ገባኝ። ምንድን ነው? አሃ እንደዛ ነው። ምን ልታደርግ ነው? አትናገርም ማለት? አትናገር። ወንድሜ እያስቸገረ ነው እዛ ጋር